ደስታዬ ልዩ ወደር የለውም። ችግሬን ብዙ አመት በችግር ነው የኖርኩት። በእነሱ ብስጭት አንዱን ሲወጣ አንዱን ሲወጡ ደግሞ አንድ ላይ አጠቃላይ ነው የወጡት ሶስቱን። እሱንም እና እህቱ ተከትሎ ነው የሄደው። ባዘን ኖርኩ። በለቅሶ ስንከባለል እግዚአብሔር ስለምን ሳመሰግን ኖርኩ። ይሄን አሳየኝ ጌታ። ላሳየኝ አምላክ ምገልጽለት ምንም አልችልም። በጣም ከዓለም በላይ እንደኔ ደግ የዋለው አምላክ የለም። ትንሽ ቅሬታ ነበረኝ። ብርሃኑ ሲወጣ ይሄ ነገር ነግሩኛል። እማዬ ይሄ ነገር አደርጋለሁ ምን ይመስልሻል? ለሀገሬ እንዲህ ላረግ ነው ብሎ ሲነግረኝ እንደ እናት በመሆኔ ኧረ እባክህ ይቅርብ፣ ይሄ ነገር ለምን አታረግም? ለምን ታረጋለህ? ምን አጥተህ ነው? ምን ጎልዶብህ ነው? ለምንድን ነው አላልኩትም። ለሀገሬ ሲል ይሄን ያህልም ጉዳይ ያጋጥመኛል አላልኩ። ትላንትና ሲወጣ ተርቦ አይደለም፣ ተጠምቶ አይደለም፣ ተቸግሮ አይደለም፣ ልጆቹን የሚያስተምርበት ልጆቹን የሚያበላበት አጥቶ አይደለም። አገሬ ሰላም ትሁን፣ ንግግር የጠማው ይናገር፣ መውጫ መግቢያ ያጣውን ወጥቶ ይግባ፣ ሰላም ይሁን ብሎ ነው የወጣው። እኔማ ታስፋልቱ ጀምሬ እንከባልዬ አልችልም። ሰው ብዙ ነገር ያወራል። ያ ስለሆነ በልልታ ከቤተሰቡ ታለኝ ቤተሰቡ በልልታ በጭፈራ በደስታ እንባም አላሳየው ላይ እና በጭራሽ እንባ የሚሉት ነገር ባይኔም ላይ አይነት ምን በልልታ ቢታረል ብዬ አገር አሸብኝ። ድምጤ ተጨመራችሁልኝ ጨምሩልኝ። በዚህ ቀን እንገባለን ብሎ ሲነግረን በእውነት ከልባዊ ደስታ ሆኖ ማድረግ የምንችለውን ነገር አጣን። አሁን ግራ ተጋብተን ነው እዚህ ቦታ ላይ የምታየው። ምክንያቱም ማድረግ የሚገቡን ነገሮች እንደዚህ አልነበሩም። እንደነበረው ጭንቀታችን እንደነበረው ጥበታችን በዚህች በትንሽ ነገር ተወሰነን አልነበረም መቆየት የነበረብን። ግን የደነገጠ ሰው ታውቃለህ፣ ሊሆን አይችልም ተብሎ የታመነ ሰው አሁን ብርሃኑ ነጋ ጨርሶ ከጓደኞቹ ጋራ ከግንቦት 7 አርበኞች ጋራ ወደ ኢትዮጵያ ይመጣሉ የሚል ህልም ያልነበረን ሰዎች ነን። ለዚህ ደግ ጌታ ምን ይዋለዋል? ምን ይሰጠዋል? ምን ይደረግለታል? ተመስገን እንጂ ደሞ ይሄ አብይ ያመጣልን ጌታ እሱን የኢትዮጵያ የለቀቀለት ጌታ ክብር ምስጋና ለሱ፣ ክብር ምስጋና ለሱ። በራሱ በኢህአዴግ ፓርቲ ውስጥ ይህን የመሰለ ብሩህ መሪ አምጥቶ ሁለመናውን ለህዝብ ሁለመናውን ለእግዚአብሔር ያስገዛ መሪ ሰጥቶ ከምንጠብቀው ዘመን በጣም በቀረበ በጣም በፈጠነ። ምክንያቱም እንጃ እንግዲህ ሰዎች እንዴት እንደሚያስቡ እኔ ግን ገና ነበርኩ። ምናልባት ግንቦት 7 ተዋግቶ አሸንፎ ይመጣ ይሆን ወይ ድሪም ነው፣ ወይ ኦነግ አሸንፎ መጥቶ ያሸንፍ ይሆን ወይ ድሪም ነው፣ ኦር ሌሎች ፓርቲዎች ደግሞ አሸንፎ መጥቶ ያሸንፍ ይሆን ወይ ነው። ከኢህአዴግ ማዕከል እንዲህ አይነት ሚራክል የሆነ ነገር ወጥቶ የኢትዮጵያ ምድር በዚህ አይነት ውበትና ሰላም ትኖራለች ብዬ አስቤ አላውቅም። አሜን። ኢትዮጵያ እንቅፋት አይንካት። አሜን። ቶካዩ ጋር አሜን። ዳሯ እሳት መሃሏ ገነት አድርጎ ይጠብቅልን። አሜን። ይጠብቅልን። አሜን።